በአሜሪካ በትናንትናው ዕለትና ዛሬ ለስደተኞች ከ10,000 ሰው በላይ የተሳተፉበት ሰላማዊ ሰልፍ እየተደረገ ነው። ይህ ሰላማዊ ሰልፍ የሚደረገው በአሜሪካ በሁሉም ግዛቶች ማለትም ከ50 በላይ በሚሆኑ ግዛቶች በተመሳሳይ ሰዓት እንደነገርኳችሁ ከ10,000 ሰው በላይ የተሳተፉበት ሰላማዊ ሰልፍ እየተደረገ ነው። በሰላማዊ ሰልፉ ላይም ስደተኞች ላይ እየተደረገ ያለው በደል ማለትም ዲፖርቴሽን እንዲሁም አዳዲስ ህጎችና አጠቃላይ ያሉ የሚፈጸሙ በደሎች በአስቸኳይ መቆም አለባቸውና በርካታ ለስደተኞች የሚሆኑ ጥያቄዎች እየተንጸባረቁ ይገኛል። እንዲሁም ደግሞ የአሜሪካና የኢራን ጦርነት በአስቸኳይ እንዲቆም ሰላማዊ ሰልፉ ላይ ጥያቄ እየተነሳ ነው። ዶናልድ ትራምፕም ምላሽ ሰጥተዋል። ሙሉ መረጃውን በዛሬ ቪዲዮ ማጋራችሁ ይሆናል። ነገር ግን ከዛ በፊት ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮን ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። Richard Rosati came from New York to Washington, D.C. to be part of it. It's about honesty, integrity, civility, respect. It's about treating our world allies like they matter. It's Trump's war. Thousands of people protested in cities like Los Angeles and Minnesota, which became a focal point of the government's hardline immigration crackdown in December. በዚህ በምስሉ ላይ እንደምትመለከቱት በትናንትናው ዕለትና ዛሬ ከ10,000 ሰው በላይ የተሳተፉበት በአሜሪካ በሁሉም ግዛቶች በተመሳሳይ ሰዓት ሰላማዊ ሰልፎች እየተደረጉ ነው። በቪዲዮ ላይ እንደምትመለከቱትም ስደተኞች ላይ የተፈጸሙ ያሉ በደሎች በአስቸኳይ እንዲቆሙ እንፈልጋለን ሲሉ ለዶናልድ ትራምፕ ጥያቄ አቅርበዋል። ዶናልድ ትራምፕም የሚከተለው ምላሽ ሰጥተዋል። Previously, President Trump responded to the protests by saying he's not a king. House Speaker Mike Johnson had called the protests a Hate America rally. And here in Missoula, thousands gathered as part of the nationwide No Kings protest. Starting at 1 in the afternoon, protesters marched from the X's all the way down to the Bear Tracks Bridge. እንዲሁም በአሜሪካና ኢራን ጦርነት ምክንያት የኑሮ መወደድ፣ የነዳጅ መጨመር እንዲሁም አጠቃላይ የዕለት ተዕለት ህይወታችን ላይ ለመኖር ከፍተኛ ተጽዕኖ እየፈጠረብን ነው። ስለዚህ ይህ ጦርነት አላስፈላጊ ነው። ማንንም ማለትም አሜሪካንም ሆነ ኢራንን የማይጠቅም እንዲሁም ዓለምን የማይጠቅም ጦርነት ነው። ስለዚህ በአስቸኳይ እንዲቆም እንፈልጋለን የሚሉ ጥያቄዎች በሰላማዊ ሰልፉ ላይ ተነስተዋል። የትራምፕ አስተዳደርም የሚከተለው ምላሽ ሰጥተዋል። A protest to remind those in power, especially the Trump administration, that no one is above the law. Many people across the United States are protesting against what they say is the expansion of presidential powers, against immigration crackdowns is spiraling without a clear endgame. This is the third No Kings protest since President Trump came to power. Donald Trump has got to go! Richard Rosati came from New York to Washington, D.C. to be part of it. አጠቃላይ በትናንትናው ዕለትና ዛሬ እየተካሄደ ያለው ሰላማዊ ሰልፍ ማለትም ከ10,000 ሰው በላይ እየተሳተፈበት ያለው ሰላማዊ ሰልፍ አጠቃላይ ያለው መረጃ ይሄን ይመስላል። ሰፋ ባለና በርከት ባለ መረጃ ከሰዓታት በኋላ በሌላ ቪዲዮ የምመለስ ይሆናል። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮንም ላይክ ያደረጋችሁ መውጣታችሁ እንዳትረሱ። ከሰዓታት በኋላ ሰፋና ጠለቅ ባለ ቪዲዮ የምመለስ ይሆናል። መልካም ጊዜ